ሰላም ሰላም ቅዱሳን እንደናችሁ የጌታ ጸጋና ሰላም ይብዛላችሁ። አንድ ውስጥ ነው መላው እግዚአብሔርን ቃል አብረን እንድንከፋፈል ፈልጋለሁ። ስፍራ ያለው ዘፍጥረት መጽሐፍ ምዕራፍ 22 ከቁጥር 7 ላይ ያለው እግዚአብሔር ቃል አነባለሁ። እንደዚህ ይላል። ይስሐቅም አባቱን አብርሃምን ተናገረው፣ አባቴ ሆይ አለ። እርሱም እነሆኝ ልጄ አለው። እሳቱንና እንጨቱን ይኸው አለ፣ የመስዋዕቱ በግ ግን ወዴት ነው? አብርሃምም ልጄ ሆይ የመስዋዕቱ በግ እግዚአብሔር ያዘጋጃል አለው። ሁለቱም አብረው ሄዱ ይላል እግዚአብሔር ቃል በዘፍጥረት መጽሐፍ ምዕራፍ 22 ከቁጥር 7 እና 8 አብረን ያነበብነው ክፍል ነውና በዚህ ቦታ እግዚአብሔር አምላክ ለአብርሃም ከአባቱ ከዘመዶቹ አብረው ከጎረቤቱ አብረው ከተወለዱ ሰዎች ከጓደኞቹ ለቃል ክዳን ህዝብ አድርጎ ልሾመው ጠርቶ ሲያወጣ አንድ ተስፋን ቃል ገብቶለት ነበር። በመሃል እየመጣ ባለበት ጊዜ ያ የገባውን ቃል ምንድነው? ለአብርሃም ሆይ አንተን ብዙ ህዝብ አደርጋለሁ፣ አይዛብም ወይም ነገስታቶችም ከጉልበት ይወጣሉ ብሎ እግዚአብሔር ተናግሮት ነበር። ያ እግዚአብሔር የነገረው የተስፋው ቃል ወይም የተስፋው ትውልድ አንድ ይስሐቅ ነው። ያ ይስሐቅ በእድሜ አመሻሽ በ99 ዓመቱ ከወለደው በኋላ እግዚአብሔር አብርሃምን ፈተነው። ምን ብሎ ነው ፈተነው? አብርሃም ሆይ ያለው የምትወደውን በእድሜ አመሻሽ ላይ የሰጠሁልህን አንድያን ልጅን ይስሐቅን ሰዋልኝ ብሎ ተናገረው። ይህ ይስሐቅን ለሰዋለት አብርሃም እግዚአብሔርን ታዞት ይዞ እየወጣ ባለበት ቦታ መንገድ ላይ ሲደርሱ ልጁ ይስሐቅ አባቱየውን እንደዚህ ብሎ ጠየቀው። አባቴ ሆይ ያለው እንጨቱን ይዘናል፣ እሳቱንም ይዘናል፣ ሚያርዳውን ብላዋ ይዘናል። ነገር ግን የረሳነው ለዋና ለመስዋዕት የሚሆነውን የረሳነው አንድ የመስዋዕት በግ አልያዝነውም፣ ረስተነዋል ብሎ አለው። አብርሃም እንደዚህ ብሎ ተናገረው ለልጁ፣ እኛ በቦታው እንድረስ፣ ነገር ግን የመስዋዕት በግ እግዚአብሔር ያዘጋጃል አለው። ክብር ለእግዚአብሔር። ለምን ሰባል? እግዚአብሔርን ሰምቶ ነው ወጣው። እግዚአብሔርን ታዞ ነው ወጣው። እግዚአብሔር ለነገረው ቃል እሺ ብሎ ነው ወጣው። እግዚአብሔርን ታዞ የወጣ ሰው ደግሞ ባዶ አይመለስም፣ አያፍርም፣ አይከስርም። አባቱን እግዚአብሔርን ስለሚያመን አብርሃም እንደዚህ ብሎ አለው ለልጁ፣ እግዚአብሔር ያዘጋጃል አለው። እመኑኝ፣ በዚህ ቃል ሐሳብ ልባርካችሁ ፈልጋለሁ። በየትኛው መንገድ እግዚአብሔርን ታዛችሁ ልትወጡ ትችላላችሁ። አሁን ያለው ሁኔታ ያሰባችሁትን ነገር የምታረጉበት አቅም ላይ ኖራችሁ ይችላል። ብዙ ልትሰራችሁ ፈልጋችሁ ገንዘብ ልታጡ ትችላላችሁ፣ ሰው ልታጡ ትችላላችሁ፣ ቦታ ልታጡ ትችላላችሁ። ያጣችሁት ነገር ግን ያሰባችሁትን ነገር እንዳታደርጉ አያረጋችሁም። ለምን ሲባል እግዚአብሔርን ታዛችሁ እስከወጣችሁ ድረስ እግዚአብሔር ያዘጋጅላችኋል። የመስዋዕቱን በግ በቦታው ደረሱ እንጂ እግዚአብሔር ወዳላችሁ ቦታ ተጓዙ እንጂ ጉዟችሁ ከእግዚአብሔር ጋር ይሁን እንጂ ጉዟችሁ እግዚአብሔርን አስቀድማችሁ ይሁን እንጂ እግዚአብሔር በቦታው ሲደርሱ የመስዋዕቱን በግ ያዘጋጃል። ለዛ ነገር የሚያስፈልጋችሁትን ነገር እግዚአብሔር ያዘጋጅቶላችኋል። የመስዋዕቱን በግ እግዚአብሔር ያዘጋጅላችኋል። ሰው አንዳንድ ጊዜ ተስፋ ቃል ገብቶልን ልክደን ይችላል። በዛ ቦታ በፈለገን ጊዜ ላይደርስልን ይችላል። ስለዚህ አሁን በየትኛው መንገድ ልትኖሩ ትችላላችሁ። ያመናችሁ ሰው ከርታችሁ ሊሆን ይችላል። ተስፋ የሚጥሉበት ሰው ላይኖራችሁ ይችላል። ኪሳችሁ ላይ የምትተማመኑበት ነገር ላይኖራችሁ ይችላል። ነገር ግን ጉዟችሁ ላይ እግዚአብሔርን አስቀድሙ። በእግዚአብሔር ትእዛዝ ብቻ ውጡ። እግዚአብሔር አያሳፍራችሁም። በዚህ ወር በዚህ ሳምንት ይሄ ዓመት ከመዘጋቱ በፊት እግዚአብሔር አምላክ ያለቀውን ነገር ወደ እጃችሁ ያስገባል። ለአብርሃም የሚያሯሩጠውን ነገር አይደለም ያሰጠው። በስተእርጅናው እድሜው አርጅቷል፣ ጉልበቱ ደክሟል፣ ሮጦ ሊይዘው አይችልም የመስዋዕቱን በግ። ነገር ግን እግዚአብሔር የተታሰረውን የዱርን በግ እንዳዘጋጀለት የማያሯሩጠውን የማያደክመውን የናንተ ጥረት የማያስፈልገውን እግዚአብሔር አምላክ በዚህ ሳምንት ያዘጋጅላችኋል። በእጃችሁ ላይ እግዚአብሔር አምላክ ያስገባል። በቤታችሁ ላይ ታገኙታላችሁ። የመስዋዕት በግ እግዚአብሔር ያዘጋጃል። በጌታ በኢየሱስም ዛሬ ጸለይኩላችሁ። በትኛው መንገድ ሰው አታችሁ የምትቸገሩ፣ ገንዘብ አታችሁ የምትቸገሩ፣ አቅም በኖረኝና ይሄን ባደረኩ ብላችሁ የምትመኙ ሰዎች ካላችሁ በኢየሱስም ዛሬ ጸለይኩ። እግዚአብሔር አምላክ የመስዋዕቱን በግ ያዘጋጃል።
ያዘጋጃል። አልቆ ታገኛላችሁ፣ ተሰርቶ ታገኛላችሁ። በጌታ ስም ጸለይኩላችሁ። ሰው ብረዳችሁ ማግኘት የማትችሉትን፣ ጓደኛ ብረዳችሁ ማግኘት የማትችሉትን፣ አካባቢ ያላችሁ ሰዎች ብረዳችሁ ማግኘት የማትችሉትን ነገር ከናንተ አቅም በላይ የሆነውን ነገር የሰራዊት ጌታ እግዚአብሔር እንደ ባለ ጠግነቱ መጠን እንደ ሁሉም ቻይነቱ መጠን በጌታ በኢየሱስ ስም ነገሮቻችሁን ሁሉ ሰርቶና ውብ አድርጎ በጌታ ስም ያስገርማችሁ እግዚአብሔር ያዘጋጃል። ወዳችኋለሁ። አሜን በሉ ኮሜንት ላይ። እግዚአብሔር ከናንተ ጋር ነው። በጌታ ስም በብዙ ተባረኩ። አሜን።